ይስጥልን ውድ ቤተሰቦቼ እንደምን ቆያችሁ? እኔ ደህና ነኝ፣ የተመሰገነ ይሁን። እንግዲህ ዛሬ እንደተለመደው በአዳዲስ ቪዲዮ መጥቻለሁ። እስከ ፕሮግራሙ መጨረሻ ድረስ እንድትከታተሉ እየጋበዝኩኝ፣ ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ለብዙዎች እንዲደርስ ሼር እያደረጋችሁ እንድትተባበሩኝ በእግዚአብሔር ስም ጠይቃለሁ። ከዚህ በመቀጠል አዳዲስ ቪዲዮዎችን አዘጋጅቻለሁ። ቀጥታ ወደዚህ ቪዲዮ ወስዳችኋለሁ። ጌታ ኢየሱስ ክርስቶስ ሆይ ጌታ ኢየሱስ ክርስቶስ ሆይ የመድኃኒቴ ቀንድ ነህ፣ የመድኃኒቴ ቀንድ ነህ፣ የራሴ አክሊል ነህ፣ የራሴ አክሊል ነህ፣ በአፌ ጣፋጭ ሆንክ፣ በአፌ ጣፋጭ ሆንክ፣ የሕይወት እንጀራ ነህ፣ የሕይወት እንጀራ ነህ፣ ለጉሮሮዬ ጣፋጭ ሆንክ፣ ጣፋጭ ሆንክ፣ የሕይወት ጽዋ ነህ፣ የሕይወት ጽዋ ነህ፣ ያልተሸመነ ያልተፈተለ ልብስ አንተ ነህ፣ አንተ ሊቀ ካህናት ነህ፣ አንተ ሊቀ ካህናት ነህ፣ አንተ ንጉሠ ነገሥት ነህ፣ አንተ ንጉሠ ነገሥት አንተ ዳዊት ልጅ ነህ፣ አንተ የዳዊት ልጅ አንተ ነህ፣ የአብርሃም ልጅ ነህ፣ አንተ የአብርሃም ልጅ አንተ ነህ፣ የአቤ ባህሪ ልጅ ነህ፣ አንተ የባህሪ አንተ ልጅ የድንግል ነህ፣ ማርያም ልጅ ነህ፣ አንተ የድንግል ማርያም ልጅ አንተ ነህ፣ የእረኞች አለቃ ነህ፣ አንተ የምትናገር በግ ነህ፣ አንተ አንተ የምትናገር በግ ነህ፣ ፍሪዳ ነህ፣ አንተ ፍሪዳ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የሕይወት ቀንድ ነህ፣ አንተ የብርሃን ኮከብ ነህ፣ የብርሃን ኮከብ አንተ ነህ፣ የጽድቅ ፀሐይ ነህ፣ አንተ የጽድቅ አንተ ፀሐይ ነህ፣ የመድኃኒት ጽዋ ነህ፣ አንተ መድኃኒት ጽዋ ነህ። ማን ነው? ኢየሱስ ክርስቶስ። ምስጋና ለእሱ ይሁን። እውነት ነው። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን ማለት ነው። ሁሉ ነገራችን በሕይወታችን የሚሆነውም የማይሆነውም ሁሉ ተወስኖ ያለው የሰማይም የምድርም የዓለም ሁሉ ገዢ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመስቀል ላይ የዋለው ኢየሱስ ክርስቶስ ክብር ለሱ ይሁን። ለእናታችን ለቅድስት ድንግል ማርያም ለወለደችውም ክብር ለሷ ይሁን። ሌላ ቪዲዮ አለ፣ እሱን አይተን እንመለሳለን። ሰው የማያውቃቸውን ነገር እንዘርዝር። ሰው ለምሳሌ የማያውቃቸው ነገር እንዘርዝር። አሁን ሰው ሁሉን ያውቃል። ያወቃችሁት እውቀት አለ። አንድ ሰው አንድን እውቀት አወቀ፣ ያንን ማወቁን ያውቃል እንጂ ማወቁን እንዴት እንዳወቀ ማወቅ አይችልም። ነፍስ አላችሁ የላችሁ? አላችሁ? የት ላይ ነው? ትልቅ ችግር ነው የሚሆነው ማለት ነው። አሁን ለምሳሌ ሰው ታዲያ እግዚአብሔርን እንዴት ነው አይመረመርም ነው እንደሆነ እናውቃለን። ቅዱስ ዮሐንስ እኮ ነው ምን አለ መሰላችሁ? አእምር ከመወለዶ እግዚአብሔር እያአምር ዘከመፍ ወለዶ እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድን እንደወለደው አውቃለሁ፣ እንዴት እንደወለደው አላውቅም አለ። በቃ ነፍስ አብራህ እንዳለች ታውቃለህ፣ እንዴት እንዳለች አታውቅም። ተዘቅዝቃ ትኑር፣ እግሯ ወደ ላይ ይሁን፣ ራሷ ወደ ታችሁን አታውቅም። ሰው ነፍስ አለው፣ የማይካድ ነው። አዎ ነፍስ አለው፣ ግን ያ ነፍስ እንዴት ሆኖ እንደሚኖር ማወቅ አይችልም። ለምሳሌ ሽቱ ብንረጫችሁ ታሸታላችሁ አይደል? ስጋ ነው የሚያሸተው? ነፍስ ነው የሚያሸተው? ነፍስ ነው የሚያሸተው? እሺ ለነፍስ ሽቱ የረጨ ሰው አለ? አለ ወይ ነው? እሺ ማን ነው የሚያሸተው? ሁለቱም ተደራደራችሁ? ሁለቱም ብለዋል። እንግዲህ ሁለቱም አይባልም። ሁለቱ ለብቻቸው ተለያይተው ስራ መስራት ይችላሉ? ቅዱስ ቄርሎስ የተናገረው ለዚህ ነው። ሃይማኖተ አበው ምዕራፍ 73 ቁጥር 19 ላይ ሰማዕታት የተቀበሉትን መከራ አምጥቶ ለተዋህዶ ምሳሌ አድርጎ ይጨርሳል። ቦኑ ረከባ ነፍሳት ይሆሙ ለጻድቃን። እውነት ሰማዕታት ስለቱን እሳቱን ሲቀበሉ ነፍሳቸው ነው የተቀበለ ስጋቸው ብሎ ይጠይቃል። ነፍሳቸው ነው ካልከኝ ነፍስ አትገረፍም ይላል። ስጋቸው ነው ካልከኝ ስጋን ስንደበድበው ብንውል ነፍስ ከሌለችው ስጋ ዱላን መስማት አይችልም ይላል። ስለዚህ ህመምን እንድንቀበል እንድናሸት ያደረገችን ማናት? ነፍስ ናት ማለት ነው። ስለዚህ ያቺ ነፍስ እንዴት ሆና እንደምትኖር ሰው ማስረዳት ይችላል። ነፍስ ከኛ ጋር ተዋህዳ አለች። አዎ አለች። ስጋ ብቻውን ከሆነ ማየት፣ ማዳመጥ፣ መስማት አይችልም። ነፍስ ብቻውን ከሆነች ደግሞ መቀመጥ አይችልም። ተዋህደው ነው ያሉት። በሞት ተፈልጦ ቢኖርም እንኳን ተመልከቱ። የመለኮት ተዋህዶም እንደዚህ ነው። እግዚአብሔር ስጋን እንደተዋህደ አውቃለሁ፣ እንዴት እንደተዋህደ ግን አላውቅም። ይህን አስረዳኝ የምትለይ ከሆነ ግን ካንተ ጋር የተዋሃደችው ነፍስ እንዴት ሆና እንደተዋሃደች አስረዳኝ ነው። የሚገርም ነው። ሊቁ እንግዲህ ሲናገር ሁሌም በቪዲዮ ይዣቸው እመጣለሁ እና በጣም ግርም ነው የሚለይ የሚሰጡት ትምህርትና እውቀታቸው፣ ጥበባቸው፣ ሚስጥራቸው ገርሙ አባት ናቸው። በእውነቱ እግዚአብሔር ይጠብቅልን ነው። ሌላ ምንም ልል አልችልም እና ቃለ ሕይወትን ያሰማልን። እንወዶታለን በእውነት መምህራችን። እግዚአብሔር በእድሜ በጸጋ ያቆይልን።
ወደ ሌላ ቪዲዮ ወስዳችኋለሁ። እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማ ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው ይኸው እዚያና እዚህ አለን አሁን ማለት ነው። ይኸው አለን ማለት ነው። ቦታዬን ሳለቅ አይን ውስጥ አለው፣ ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ ያለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ልጇን የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት። ሰውም አምላክም የሆነ ልጅ አላት ማለታችን ነው። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሷ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሷ እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ እንደውም አሉ ሊቃውንቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያለ አባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል። የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ ያላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው በማለት ሊቃውንት ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው በዚህ ይናገራሉ። ሶስተኛ ድንግል ማርያም ነው የእግዚአብሔር መንፈስ ቅዱስ ምልክት ናት። የእግዚአብሔር መንፈስ ቅዱስ ምልክት ናት። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዴት ነው ከመንፈስ ቅዱስ ልንወለድ የምንችለው ሲለው እስመ መንፈስ ሀበ ፈቀደ ይነፍሖ ቃሉ ተሰማ ወይ ተአምር እምኀበሂ ይመጽእ ወኀበሂ ሀጉር። መንፈስ ነፋስ ከወዴትም እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከየት እንደመጣም አታውቅም፣ ወዴት እንደሚሄድም አታውቅም። ቃሉን ትሰማለህ፣ ከየት እንደተነሳ አታውቅም። ሲነፍስ ዛፍ ሲያወዛውዝ ልታየው ትችላለህ፣ ወዴት እንደሚሄድም ላትለይ ትችላለህ። እንደዚህ ካለ ነው። ስለዚህ ምን ይባላል ማለት ነው? ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እምኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው። በጣም የሚገርም ሚስጥር ነው የገለጹልን አባታችን። አሁንም ቃልዎትን ያሰማልን። እኔ አንዳንድ ጊዜ ላይ ግርም የሚለይ ነገር ጌታችን ኢየሱስ ክርስቶስ እንግዲህ ከድንግል ማርያም ያለ አባት ያለ ዘር መወለዱ ነው። እንዲያው በጣም ግርም የሚለይ ነገር ማለት ነው። እና እሷም አምላኳን የሚያክል ነገር በወዷ ጸንሳ 9 ወር ከ5 ቀን ተሸክማ ጡቶቿን አጥብታ በሱ ምክንያት ብዙ ችግሮችን ፈተናዎችን ተሰዳ አልፋ እና ይህ ታሪክ በጣም ግርም ይለኛል። ይሁዳ እየፈለጉት እንግዲህ ለመግደል ብዙ መከራን አሳልፋለች እናታችን ቅድስት ድንግል ማርያም እና ይሄ ነገር በጣም ግርም ነው የሚለኝ ማለት ሳስበው እውነትም በሰው ሕሊና በፍጥረት ሕሊና ይህ ነገር እንትን የሚባል ነገር አይደለም እና የሚገመትም እንትን የምንለው የምናስበው ነገርም አይደለም። እንዲያው በቃ እሱ በወደደ እሱ ሁሉን ነገር ባወቀ ነው የሆነው እንጂ ከዛ ውጭ የእግዚአብሔር እንትን ተመርምሮ እንትን የሚባል ነገር የለውም እና ስለዚህ በጣም ግርም የሚለይ የድንግል ማርያም እንግዲህ አምላኳን መውለዷ በጣም የሚገርመኝ እንትን ማለት ነውና እንግዲህ ጌታችን ኢየሱስ ክርስቶስ ለተሸከመችልን ለእናታችን ለቅድስት ድንግል ማርያም ክብር ለሷ ይሁን። ለአባታችን ለሊቁም ደግሞ ሚስጥሩን ገልጾላቸዋል። በጥበበ ሞገስ በዕድሜ በጸጋ ያቆይልን ብለናል።
ቃለ ሕይወት ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። የቦርድ ቸርማናችን ገብርኤል ነው። የዛን ዕለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይጠበቅ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት 2 ማለት ነው። አይቀርም የሆነ ጦርነት መጣ ሲባል የፈለገ ነገር ይምጣ፣ የገብርኤል ታሪኩ ብዙ ነው፣ ከሰዓት ያወጣል። እኛ ደግሞ አንድ ገለንገራቸው 6500 ሰራተኛ ያለው 6500 ሰራተኛ በየወሩ የገብርኤል ስራ አይደለም። ቢሮ ዝግ ነው። አጠቃላይ ለምን ቦርድ ቸርማናችን ገብርኤል ነው። እሱ ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣ እያለን ያወጣ። አንዷን ምሳሌ ብቻ ልንገራቸው። የገብርኤል የእርሶ ሰራተኛ መሆን አሪፍ ነበር። ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋር ገብተን ብዙ ተጨቃጨቅን። አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል፣ ወደ ኢንዱስትሪ ለምን አይሄድም፣ ወደ ምናምን አይሄድም አሉ። አሁን ሁሉም ደግሞ ያቺ ነጋዴው ብር የሚያገኝበት ላይ መሮጥ ያለበት አይደል? ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል። እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ። እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል? ለምን በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ? ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 1 ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም። በምንም ታሪክ ጭቅጭቅ ተፈጠረ፣ ብጥብጥ ተፈጠረ። ያ ነገሩ ለማስፈራራት ነው። ሪል ስቴት መግባት አትችሉም ተባለ። በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር። እዚህ ያሉ ወደ 40 ሰዎች ናቸው። 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ። እያንዳንዱ ነጋዴ ከሀገር አትወጡም ተባለ። በዚህ በሪል ስቴት ጉዳይ እኔ ገብርኤል ነው ቁልቢ ደረሰ። 5 ቀን ቀረው። ልቀር ነው ቁልቢ አልኩ። አሜሪካን ያለሁት ቀጥታ ከአሜሪካ መጣሁ። ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል። ሲጠብቁኝ በር ላይ ስሜን አየና እዛ ኢሚግሬሽን ሰውዬ ስምህ አለ አለ። አሁን ስሜ አለ መግባት ይቻላል መውጣት ነው የማይቻለው አልኩት። አይደል እንዴ? ከዛ ወዲያው ሻወሬን ወሰድኩ። መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄድን። ይገርማቸዋል። ቁልቢ በሆዴ ተሳልሜ አመስግኜ ስነሳ በር ላይ ስልክ ይጮሃል። ሃሎ ሳሚ ያግዱ እኮ ተነሳ አለኝ። እንግዲህ የገብርኤል ነገር ይሁት እንግዲህ በቀርብ ቀርቼ ነበር። የገብርኤል ታሪኩን ይሁት ነው የምላቸው አይደል? በጣም የሚገርም ምስክርነት ነው። ሰዎች በአደባባይ በመድረክ እንደዚህ ቆመው ስለ መላእክታኖች፣ ስለ እናታችን ስለ ቅድስት ድንግል ማርያም፣ ስለ ጌታችን ስለ ኢየሱስ ክርስቶስ እና ጻድቃን ሰማዕታቶች ምስክርነት ሲሰጡ ከዚህ በላይ ልብን ሞቅ የሚያደርግ ነገር ምንም ነገር የለም እና ምስክርነቱ በጣም ደስ ስላለኝ ነው እና ገብርኤል አባት ምሕረትን እያሰጠን ለእኛ ለልጆቹም እየጠበቀን ብዙ ነገሮችን ታምራቶችን ያደርግልናል እና ለመልአኩ ለቅዱስ ገብርኤል ክብር ይስጥልን። ለወንድማችን አባታችንም ደግሞ ጥሩ ምስክርነት ነው የሰጡት እና እስኪ ሌላ ቪዲዮም የሳቸው አለና እንከታተለው። ሀብት ጠፊ ነው፣ ረጋፊ ነው። ውበት ጠፊ ነው፣ ረጋፊ ነው። እውነት ነው። ስልጣን ለተወሰነ ጊዜ ነው። አንዳንድ ሰው ስልጣን ወንበር ላይ ሲቀመጥ ከዛ የሚነሳ አይመስለው። አይሆንም፣ ሆን የለበት ይነሳል እኮ ያ ሰውዬ አይደል እንዴ? ግን እዛ ስልጣን በነበረበት ጊዜ ያፈራቸው ጥሩ ወዳጆቹ አብረውት ነገ ተከትለው ይሄዳሉ። ሀብት የነበረው ሰውዬ በሚከስርበት ሰዓት በሀብቱ ጊዜ ያገኛቸው ጥሩ ወዳጆቹ አብረው ይሄዳሉ እንጂ ኩራት ያለበት ሰው ይሄ ኩራተኛ የራሱ ጉዳይ አገኛት አይደል ነው የሚለው ሰው። ስለዚህ በፍጹም ኩራትን የሚል ነገር አታስገቡ ነው። አንድ ደረጃ ላይ ስንደርስ ብርን እንወዳታለን፣ ማጥፋት አንወድም። ግን ያ አይደለም መሆን ያለበት። አሁን የኔ ፕሪንሲፕል ምንድን ነው? እየኖሩ መሞት የሚሉት ነው። ማስመር አለባችሁ። እየኖሩ መሞት ነው። ባገኛችሁት ነገር እየኖራችሁ ነው መሞት ያለባችሁ። ለምትሰሩ ስራ አስቀምጡ። መዝናናት ካለባችሁ ተዝናኑ።
ይሄ መዝናናት እኮ ማለት ሚሊዮኖች ብር ማፍረስ አይደለም። 10 ብር አውጥቶ መዝናናት ነው አይደል እንዴ? ግን 10 ብርን አላወጣም ብሎ ካልክ አልኖርክም። ያንተ መኖር ምንድነው ጥቅሙ? አይደል እንዴ? እየኖሩ መሞት የሚለውን ፕሪንሲፕል ሁላችንም መያዝ አለብን። እኛ አሁን በመንሰራበት ጊዜ ሁሉንም ሰራተኛ በኩል ነው ማየት ያለብን። እኔ ቢሮዬ ስገባ ዘበኛውም ሳሚ ነው የሚለኝ፣ ጽዳት ሰራተኛውም ሳሚ ነው የሚለኝ፣ ያኛውም ሳሚ ነው የሚለኝ። እንዴት ናችሁ ብዬ ነው ፈገግ። ምን እጎዳለሁ? የኔ መጀነን እነዚህ ሰዎች ለኔ ነው እኮ የሚሰሩት። እነዚህ ሰዎች ለኔ ነው የሚሰሩት። ስለሰሩ ገንዘብ አግኝተዋል፣ ኑሮ አግኝተዋል፣ ደስተኛ ናቸው። ስለዚህ ስናድግ ደግሞ አብረን ማደግ አለብን እና ትልቁ ነገር ደግሞ ቃልን ማክበር ነው። ዛሬ ከባድ ነው። በቢዝነስ ዓለም ስትኖሩ አስቸጋሪ ነገሮች ያጋጥሟችኋል። አንዱ ብር ይበደርና አልመልስም ይላችኋል። ትናደዳላችሁ፣ ትበሳጫላችሁ። ደስ የሚለኝ አንድ ትልቅ ባህሪ ምንድነው? እድሜው ገፋ ካለ ሰው ጋር መዋል ወዳለሁ። ለምን? ኤክስፔሪየንስ ነው የምናገኘው። ቀላል እንዳይመስላችሁ። ለምንድን ነው የምትወስዱት? እውነት ነው። አባታችን እዚህ ላይ ለማስተላለፍ የሞከሩት እንግዲህ ትዕቢት ነው። ያው ትዕቢት እንደምናውቀው በመጽሐፍ ቅዱስም ትዕቢት ጥሩ እንዳልሆነ ነው። ኩራት ነው። ለሰው ልጅ ኩራት አስፈላጊ አይደለም። ለምን? ከአፈር መተናል፣ ያው ወደ አፈር እንመለሳለን ማለት ነው። ሁሉንም በእኩል ዓይን ድሃ ነው፣ ሀብታም ነው፣ እንትን ነው፣ ባለጸጋ ነው ምናምን ሳንል ሁሉንም በእኩል ዓይን ማየት እንዳለብን። በእግዚአብሔር ቤት ሁሉም በእኩል ነው። በእግዚአብሔር አምሳል የተፈጠረ ሰው ሁሉም እኩል ነው። ስለዚህ ኩራት እንትን ማለት የለብንም ነው እና ያው አስተማሪ ሆኖ ስላገኘሁት ነው እና ለአባታችን ቃልዎት ያሰማልን፣ ይጠብቅልን። ጥሩ ትምህርት ነው የሰጡልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ፣ ተከታትለን እንመለሳለን። ቤት አከራዮችም ሰው መብላት ነው አሉ የቀራቸው። እውነት ከልቤ ይቅር በሉኝ። እናንተም ልጆቻችን ናችሁ፣ እውነቴን ነው። ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተ ክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አረጋል? ሌላ ልፈልግ ሲል እዚያም 500 ጨምሯል፣ እዚያም ጨምሯል። ታው ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ድሃ መሰቃያት፣ ድሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መጣችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2000 ብር በ3000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳጥያላችሁ? አውሬ ነን እንደኛ? ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? እንደው እግዚአብሔርን መቼ አስጠጋይ ልትሉት ነው? ነገር አይምሮ ማለት ይሄ ነው። ሰው ጨከነ። ስለዚህ ቢቻል በሞት ይዣችኋለሁ፣ የቤት ኪራይ ቀንሱ አከራዮች፣ ከዛሬ ጀምሮ ማለት ነው። እኔ የመንግስትን ከመንግስት ጋር ትጨርሳላችሁ። እኔ እንደ ቤተክርስቲያን ሰው ነው። ሰው አታሰቃዩ። ሲሆን በነፃ ስጡት። ይሄን ክፉ ቀን ለወር አሳልፍ በሉት። አይ እንደሱ አይደለም እኮ ያልኩት። ቆይ ቢያንስ ለአንድ ወር አሳልፍ፣ ለ2 ወር አሳልፍ። አሁን ሄዳችሁ በመከራው ሲመጣ ጌታዬ ልጆችን አደራ ጥይት እንዳይገልብኝ ትላላችሁ። ደግሞ ድሃውን እኔም ከጨመርክ ጨምር፣ ካልሆነ ሰኞ እንድትወጣ እያላችሁ ማለት እናንተ ሰውን መጠጊያ ትነሳላችሁ። ሰውን ደግሞ መታችሁ እግዚአብሔርን ደግሞ አስጠጋኝ። እናንተ መስጠት ለማያውቅ ሰው መቀበልን ማን አስተማረው? ነውር እኮ ነው። ደግሞ ከየት እንደተነሳችሁ እስኪ አስቡት። ሀብታሙ ነው የተወለዳለ እንዴ? የእናንተ የሆነስ ምን አለ? ይህንን ነው ማሰብ። እንደ ጨለማ አይቀር መዓልትና ሌሊት መፈራረቅ እንደማይቀር የባለ ጊዜ መምሸቱ፣ ጊዜ ያጣም ጊዜ ማግኘቱ አይቀርም። ይሄን ሰው ይሄን ነው ማሰብ የሚያቅተው። ከቃሉ ጋር ናችሁ? እውነት ነው። የምንወዳቸው አባታችን ትልቅ ትምህርት ነው የሰጡ። ስለ አከራዮች በተመለከተ ነው። ብዙ ልጆች ያሉትን ሰዎች ክራይ ስንት ልጆች ያሉ ነው የሚባሉት እና ያው ልጆች የእግዚአብሔር ስጦታ ናቸው እንደሚታወቀው። ግን ልጆችን የመጥላት ነገር አለ። ቤተሰብ ካለው ብዙ ፍጆታ ይኖረዋል ብሎ ከማሰብ አንጻር አንደኛ
ያለ ዋጋ ማከራይ አለ፣ ሁለተኛ ደግሞ ማከራየት አለ፣ ሁለተኛ ደግሞ ያለ ማከራየትም ጨርሶ ማለት ነውና ስለዚህ እውነት ነው ጥሩ መልእክትን ያስተላለፉት። ለናንተ የኃጢአት መንገድ ሊሆን አይገባም ማለት ነው። እውነት ነው የሰው ልጅ ይሰራል፣ ይደክማል፣ ይለፋል። ስለዚህ በሀብቱ ደግሞ ጥሩ ነገር መስራት እንዳለበት እንጂ ከዛዎች በሀብቱ መጥፎ ነገር ወይም ኃጢአት መስራት እንደሌለበት ነው አባታችን ያስተላለፉት። ስለዚህ ቤት አከራዮት እንደዚህ አይነት ቤት አከራዮች ካላችሁ ብትታረሙ የሚል መልእክትን የማስተላልፋለሁ። በዛው ልክም ደግሞ ጥሩ አከራዮች እንዳሉ ማቃለው እኔ በእውነት ለመናገር። ስለዚህ ሁሉም ነው ማለት አይደለም። ምናልባት ከ100% 5% ሊሆን ይችላል መጥፎ እንትን አከራይ ማለት ነውና ለአባታችን ቃልዮትን ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለን፣ እሱን ተከታትለን እንመለሳለን። ሃይማኖታችሁን ልክ እንደ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን፣ ፕሮቴስታንት ብትሆን ነው የሚሻለ፣ ወይም ደግሞ ኢየሱስን ተቀበል፣ ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር፣ ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ፣ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ምን ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ላይክ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። እውነት ነው ወንድማችን የተናገረው። በሃይማኖታችን ቀልድ የለም፣ እንደ ቀልድ የሚታይ ነገርም የለም። ስለዚህ ሁሉም በያዘው ሃይማኖት ቀልድ ሊቀልድ አይገባም ማለት ነው። አንዱ በሃይማኖት በአንዱ ሃይማኖት ላይ ሊቀልድ አይገባም ያሉት ልጅ እንደምታውቁት ከዚህ በፊትም ብዙ ነገሮችን በመናገሩ በማለቱ ብዙ ተተችቷል፣ በአባቶችም ተገጽጿል። ስለዚህ እንግዲህ ብዙ መልእክቶችን በየጊዜው ያስተላልፋል ማለት ነው። እውነት ነው። አንድ የወሰድኩት ነገር ምንድነው ያው በሃይማኖታችን ቀልድ መቀለድ እንደሌለብን ነው ማለት ሌሎች በእኛ ላይ እኛ ደግሞ በሌሎች ላይ ማለት ነውና ስለዚህ ሃይማኖታችን ሁላችንም እያንዳንዱ የራሱ የሆነ እንትን ስላለው ቀልድ መቀልዱ ሰዎች እንታቆሙ ነው። ለወንድማችን እንግዲህ ጥሩ ትምህርትን ያስተላልፈልን እናመሰግነዋለን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እዩ ጩፋ እንዲህ ተጨንቆ ተጠቦ አምጦ ለጠየቀው ጥያቄ በአንድ የመዝሙር ስንኝ እንመልስለት። ከኪዳን በላይ ኪዳንሽ ልዩ ነው፣ እናቴ የሚልሽ አምላክሽ ልጅሽ ነው። እውነትም አንድ ስንኝ መልስ ነው። ትክክል ነው። ስለዚህ ጥሩ ልጇ እናቴ ማለቱን ደግሞ እናንተም ዘንግታችኋል ማለት ነው። ስለዚህ እኛም እናታችን ናት። ጌታችን ኢየሱስ ክርስቶስ እናቴ ካላት እኛስ መንገዶን ማርያም እናታችን እንላታለንና
ክብር ለእናታችን ለቅድስት ድንግል ማርያም ለልጇም ይሁን ማለት ነው። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው? የምትሳደቡ ጴንጤዎች ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተድላና ደስታ ነው የሚወለደው አንተ። ይሄ ተውኩት ጸሎት ተድላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረገለት። አየህ መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተሉ ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰሰ ተረክ ሾጣር ቢያረግ የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መልአክ ናምና እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መልአክ እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ እዚህ ለመኖራቸው እውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መልአክ እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መልአክ አሉ። ሰማይ ምን መላእክት እናያለን። ራዕይ ምዕራፍ 7 11 እስከ 12 መላእክቱም ሁሉ ምኖቹ መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ ምሰሶች ዙሪያ ቆመው ምኖቹ የእግዚአብሔር መልአክ ታያቸዋለህ። እነ ሚካኤል፣ እነ ኡራኤል፣ እነ ገብርኤል ሁሉን አንድ ነው የጎደለው። ሳጥናኤል ነው የተጣለው። ሌሎቹ ሁሉም አሉ። እልፍ አእላፍ መላእክት አሉ። ሰማይ እናገኛቸዋል፣ ይኖራሉ። እነሱ ነው የሚለው በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው በዙፋኑ ፊት በግንባራቸው ይላል በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ መላእክት ታያቸዋለህ። ዛሬ ብቻ አይደለም ነገም ከነጎዲያም ለዘላለም እያከበሩት እናገኛቸዋለን። እየሰገዱለት እየሰገዱ በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን። እውነት ነው። እንግዲህ መላእክታኖችን ሰማዕታቶችን የምትሳደቡ ፓስተሮችም ወይም ደግሞ አገልጋዮች ካላችሁ እንግዲህ ከፓስተራችሁ የተላለፈ መልእክት ነው እና እንድትሰሙት ነው። አይደለም ቅዱስ ገብርኤል ያል መልአክ ቀርቶ ሌሎችም እንግዲህ ትልቅ አገልጋይ የሚባል እነሱ ነው ከድርጅታችሁ
እንድትቆጠቡ ነው ፓስተሩ የሚያስተላልፈውና የፓስተር ባይዘው ብዙ ትምህርቶችን በዚህ ዙሪያ ለኦርቶዶክስ ቤተክርስቲያን ላይ ብዙ ትምህርቶችን ይሰጣል። በእውነቱ እግዚአብሔር ይጠብቅህ ብለናል። ስለዚህ መታረም ያለባችሁ ፓስተሮች ካላችሁ እንድትታረሙ ነው መልእክቱና በደንብ እንደሰሙ ነው። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ በአዳዲስ ቪዲዮ እናንተን ያስተምራሉ እኔንም ያስተምራሉ ብዬ በማሰባቸው ቪዲዮዎች ላይ እስከምንገናኝ ቸር ሰንብቱ እያልኩኝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ እንዲሁም ለወዳጅ ዘመዶቻችሁ ሸር በማድረግ እንድታስተላልፉልኝ እየጠየቅኩኝ ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑ።